ብዙዎቻችሁ 90 ቅጠል ቆርቆሮ የብሎኬት ቤት ይሰራልን ባላችሁት መሰረት ከመሰረት እስከ ፊኒሺንግ ስንት ብር ይፈጃል የሚለውን የዋጋ ዝርዝር ይዤላችሁ ቀርቤያለሁ። እንደተለመደው ብዕርና ወረቀት በመያዝ እየመዘገባችሁ ተከታተሉን። መጨረሻ ላይ ጠቅላላ ዋጋውን አብረን የምንደምር ይሆናል። እንግዲህ ተመልካቾቼ ይህ ቻናል እንዲህ አይነት ጠቃሚ መረጃዎች የሚተላለፉበት ቻናል ስለሆነ ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ነባር የሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም እንዲሰራላችሁ የምትፈልጉትን የቤት አይነት ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ፊልተር እያደረግኩ እያየው የምሰራላችሁ ይሆናል። እንግዲህ ተመልካቾቼ 90 ቅጠል ቆርቆሮ የብሎኬት ቤት የሚያርፍበት ኤሪያውን ስናይ ቤቱ የሚያርፍበት 120 ካሬ ሜትር ያስፈልገዋል። እንግዲህ 120 ካሬ ሜትር ላይ ያረፈ ቤት ለመስራት ደግሞ ከ150 ጀምሮ መሬት ያላችሁ ሰዎች 150 ካሬ፣ 180 ካሬ፣ 200 ካሬ እና ከዛ በላይ ያላችሁ ሰዎች መስራት ትችላላችሁ። 120 ካሬው ለቤቱ ከሆነ ቀሪው ለመኪና ማቆሚያነትና ለሴፍቲ ታንከር ለአንዳንድ ነገሮች ስለሚያገለግላችሁ ማለት ነው። እንግዲህ 90 ቆርቆሮ ቤት ስንት ክፍል ይወጣዋል የሚለውን የምንመለከት ከሆነ 6 ክፍል ነው የሚሆነው። እሱም አንድ ሰፋ ያለ ሳሎን፣ ዋና የቤተሰብ መኝታ ቤት ወይም ደግሞ ማስተር ቤድሩም የምንለው ሻወርና ሽንት ቤትን ያካተተ 2 የልጆች መኝታ ክፍሎችን ይይዛል። እንደገና አንድ የእንግዳ ማረፊያና አንድ ኪችን ቤት በአጠቃላዩ 6 ክፍል አድርገን መከፋፈል እንችላለን። እንግዲህ በቀጣይነት የምናየው የሚያስፈልጉ የማቴሪያል ዝርዝሮችን ሲሆን መጀመሪያ ላይ የምናገኘው የቅድመ ዝግጅት ስራ ነው። ቅድመ ዝግጅት ላይ እንግዲህ አንዳንድ ስቶሮችን እንዲሁም ደግሞ ለኮንስትራክሽን የሚያስፈልግ የውሃ ማጠራቀሚያዎችን ምናምን ለማዘጋጀት ለቅድመ ዝግጅት 30 ሺህ ብር ያስፈልገናል። በቀጣይ የምናየው ቀያሽ ነው። ለቀያሽ 5000 ብር እንከፍላለን። ሌላው ቆፋሪ ነው። ቆፋሪ ቀያሹ የቀየሰውን ሙሉውን ቆፍሮ ለመጨረስ ቀያሹ ያስቀመጠውን አንድ ባንድ ለመቆፈር 8000 ብር ያስፈልጋል ትሬንቹን ለመቆፈር። ሌላው የሴፕቲክ ታንከር ቁፋሮ ነው። ለሴፕቲክ ታንከር ቁፋሮ 12000 ብር ገደማ ይጠይቃሉ። በመቀጠል ደግሞ የምናየው ብሎኬት ነው። ብሎኬት ባለ 15 ብሎኬት 2900 ፍሬ ያስፈልጋል ለዙሪያውና ለፓርቲሽኑ። አንዱ ብሎኬት 48 ብር ሲሆን 2900 ብሎኬት 139200 ብር ይፈጃል። ሌላው ባለ 10 ብሎኬት ነው። ባለ 10 ብሎኬት ለፓራፊት 300 ፍሬ ያስፈልገናል። አንዱ 38 ብር ነው የሚሸጠው። 300 ፍሬው 11400 ብር ገደማ ያስወጣናል። በቀጣይነት የምናየው ሲሚንቶ ሲሆን ሲሚንቶ 260 ኩንታል ያስፈልገናል። አንዱ ኩንታል 1400 ብር ነው። 260 ኩንታል 364 ሺህ ብር ለሲሚንቶ እናወጣለን። ሌላው አሸዋ ነው። አሸዋ በሲኖ ትራክ በ10 ጎማ 4 ቢያጆ ያስፈልጋል። አንዱ ቢያጆ 60 ሺህ ብር ነው እየተሸጠ ያለው። አራቱ ቢያጆ 240 ሺህ ብር ለአሸዋ እናወጣለን። ሌላው ገረጋንቲ ነው። ገረጋንቲ በሲኖ 4 ቢያጆ ያስፈልገናል። አንዱ ቢያጆ 12 ሺህ ብር ነው። አራቱ 48 ሺህ ብር ለገረጋንቲ እናወጣለን። ሌላው ድንጋይ በሲኖ ፉል ተደርጎ ከተጫነ ሙልት ተደርጎ ከተጫነ ማለት ነው 5 ቢያጆ ያስፈልገናል ከነሴፕቲክ ታንከሩ። አንዱ የሚሸጠው 25 ሺህ ብር ነው ፉል ተብሎ የሚሸጠው። አምስቱ ቢያጆ 125 ሺህ ብር ለድንጋይ እናወጣለን። በቀጣይነት የምናየው ደግሞ የአርማታ ጠጠር ነው። እንግዲህ ማቴሪያሎች እንደየአካባቢው ይለያያሉ። እናንተ የማቴሪያሉን ብዛት ከያዛችሁ ስንት ቢያጆ ይሆናል የሚለውን ከያዛችሁ በአካባቢያችሁ ባለው ሂሳብ እያባዛችሁ ሂሳባችሁን ማወቅ ትችላላችሁ ማለት ነው። የአርማታ ጠጠር አንድ ቢያጆ በ10 ጎማ ያስፈልጋል። አንዱ ቢያጆ 60 ሺህ ብር ነው። ለጠጠር 60 ሺህ ብር እናወጣለን። ሌላው ሚስማር ነው። ሚስማር የተለያየ አይነት ሚስማር 15 ካርቶን ያስፈልገናል። አንዱ ካርቶን 950 ብር ነው የሚሸጠው። 13300 ብር እናወጣለን ለሚስማር። በቀጣይነት የምናየው ደግሞ ቆርቆሮ ነው። እንግዲህ ቆርቆሮ በ90 ቅጠል ቆርቆሮ በኖርማሉ ነው የሰራውላችሁ። እንዲሁም ደግሞ በአዳማ መስራት የምትፈልጉ 200 ካሬ የአዳማ ቆርቆሮ ያስፈልጋችኋል። በኖርማል በ90 ደግሞ 90 ፍሬ ነው የሚያስፈልጋችሁ። በአዳማ መስራት የምትፈልጉ 200 ካሬ አድርጋችሁ አሁን ካሬው 1050 ወይ እስከ 1100 አካባቢ ነው የተሸጠ ያለው። በዛ ማባዛት ነው።
በኖርማል በ90 ፍሬ ደግሞ መስራት የምትፈልጉ በ32 ጌጁ 900 ብር ነው። 90 ሲባዛ በ900 81 ሺህ ብር ለቆርቆሮ ትይዛላችሁ። የአዳማ ቆርቆሮ ሲሆን ደግሞ ይጨምራል። 200 ካሬውን በ1050 ብር ወይ በ1100 ገደማ ማባዛት ነው። 200 ምናምን ሺህ አካባቢ ይመጣል። ሌላው የእንጨት ወጪ ነው። የእንጨት ወጪ እንግዲህ ግሬድ ቢሙንም ለማፈን ኮለኑን ቶፕ ታይ ቢም ድረስ እንዲሁም ኮርኒሱን ለመስራት ለመረማመጃ ለጣሪያ ስራ የሚያስፈልጉ እንጨቶች ጠቅለል አድርገን 50 ሺህ ብር እንይዛለን ለእንጨት ወጪ። በቀጣይነት የምናየው ደግሞ የፌሮ ወጪዎችን ነው። እንግዲህ ፌሮውን ሙሉውን ሰርቶ ለሚያስረክበን የፌራዮ የኮንትራት 15 ሺህ ብር እንከፍላለን። ሌላው የሚያስፈልገን እስታፋ ነው። እስታፋ 150 ኪሎ ግራም ያስፈልገናል። አንዱ 250 ብር ነው። 37500 ብር ለስታፋ እናወጣለን። የፌሮ ማሰሪያ ሽቦ አለ። የፌሮ ማሰሪያ ሽቦ 10 ኪሎ ግራም ያስፈልገናል። አንዱ ኪሎ 220 ብር ነው። 2200 ብር እናወጣለን የማሰሪያ ሽቦ። ሌላው ባለ 8 ፌሮ ነው። ባለ 8 ፌሮ 40 ፍሬ ያስፈልገናል። አንዱ የሚሸጠው 830 ብር ሲሆን 40 ፍሬ 33200 ብር ነው። ሌላው ባለ 10 ፌሮ ነው። ባለ 10 ፌሮ 80 ቤርጋ ያስፈልጋል። 80ው አንዱ ቤርጋ 1300 ብር ነው። 104 ሺህ ብር ለባለ 10 ፌሮ እናወጣለን። ባለ 12 ፌሮ 25 ፍሬ ያስፈልገናል። አንዱ 1850 ብር ነው አሁን ላይ የተሸጠ ያለው። 46250 ብር እናወጣለን ለባለ 12 ፌሮ። በቀጣይነት የምናየው የውጪ በርና መስኮት በኢሚቴሽን የተሰራ ሲሆን 190 ሺህ ብር አካባቢ ይፈጅብናል። ሌላው ታምቡራታ በር ለአራቱ ክፍል የውስጥ ታምቡራታ በር የምንጠቀም ከሆነ አንዱን በ20 ሺህ ብር አራቱ ደግሞ 80 ሺህ ብር ገደማ ያስወጣናል። ሌላው መስታወት ነው። ለመስታወት 40 ሺህ ብር እንይዛለን። የመብራት ዝርጋታ ገመዱን ሙሉ እስካቶላ ኮንዲዩቱ ብሬከሮች እና እንዲሁም ደግሞ አነስተኛ አምፑሎችን የምንጠቀም ከሆነ የመብራት 30 ሺህ ብር ገደማ ያስወጣናል። ምናልባት ከዛ የተሻለ ደግሞ የሚያማምሩ ጌጣጌጦችን አምፑሎች የምትጠቀሙ ከሆነ ደግሞ ከዚህ በላይ ሊያስወጣችሁ ይችላል። በቀጣይነት የምናየው ደግሞ የጂፕሰም ስራ ነው። ጂፕሰም ስራ ኮርኒስ እና ለግድግዳ ቻክ የምንጠቀም ሲሆን አንድ ላይ የሁለቱ 150 ሺህ ብር ከነ ባለሙያው ይፈጅብናል። ሌላው ቀለም ነው። ቀለም ከነ ባለሙያው 45 ሺህ ብር ገደማ ያስወጣናል። እንዲሁም ደግሞ በረንዳውንና ደረጃውን የውጭ መወጣጫ ደረጃውንና በረንዳውን በሴራሚክ የምናሰራ ከሆነና ውስጡን የቤቱን ውስጡን ደግሞ በሊሾ የምንጨርሰው ከሆነ የበረንዳ ሴራሚክ ከነደረጃው 60 ሺህ ብር ይፈጅብናል። እንግዲህ ተመልካቾች አሁን የሚቀረን ነገር የውሃ መስመር ነው። የውሃ መስመር ዝርጋታ የኪችን ቤት የሻወር ቤት ፊቲንጎችን ጨምሮ ቀለል ባለ መንገድ ካሰራ ነው ከነ ባለሙያው 50 ሺህ ብር ገደማ ይፈጅብናል። እንግዲህ ተመልካቾቼ እነኚህን ዋጋ ዝርዝር በምናወጣበት ሰዓት ብዙ የሚረሱ ጥቃቅን ወጪዎች አሉ። ለእነሱ ያልተመዘገቡ ጥቃቅን ወጪዎች ብለን 100 ሺህ ብር ገደማ እንይዛለን። 100 ሺህ ብር እንያዝንለት። እንግዲህ የማቴሪያል ኮስቱን ከኮንትራት ሰራተኛ ባለሙያ ውጪ ያለውን ስንደምረው 2 ሚሊዮን 170 ሺህ ብር ይመጣል። ይህም ቤት ሙሉ ከመሰረቱ እስከ ጣሪያው ድረስ የፊኒሽንግ ስራዎችን ሳያካትት ማለት ነው። ሙሉውን ኮንትራት ሰርቶ ለማስረከብ ባለሙያ 500 ሺህ ብር ገደማ ይጠይቀናል። እንግዲህ ማቴሪያሉና የባለሙያውን ኮስት አንድ ላይ ስንደምረው 2 ሚሊዮን 670 ሺህ ብር ይመጣል። እንግዲህ ስራ ውስጥ ሲገባ ብዙ የሚያጋጥሙ ብዙ የሚያስወጡ ወጪዎች አሉ። ለምሳሌ ያልተመዘገቡ የጭነት ወጪዎች፣ አንዳንድ ወጪዎች የማይታወቁ ወጪዎች ስላሉ ለሱ የዚህን ቶታል ኮስት 10% ኦቨርሄድ እንይዛለን። 262 ሺህ ብር ገደማ ይመጣል። እንግዲህ ተመልካቾቼ ሁለቱን አንድ ላይ ስንደምረው 2 ሚሊዮን 932,055 ብር ይመጣል ማለት ነው። 2 ሚሊዮን 932,055 ብር ኦልሞስት 3 ሚሊዮን ብር ማለት ነው። የቻናሌ ቤተሰቦች እንግዲህ ቤት ሲሰራ በታቀደለት አያልቅም። ምናልባት ብዙዎቻችሁ እኔ በጣም ብዙ ብር ነው የከፈልኩት ምናምን ስትሉ ያለው ኮሜንት ላይ፣ ነገር ግን ቆማችሁ ራሳችሁ የምታሰሩ ከሆነ ማቴሪያል ሲያልቅ ራሳችሁ እየተከታተላችሁ የምትገዙ ከሆነ ከዚህ በታችም በሆነ ዋጋ ልታሰሩ ትችላላችሁ። እንግዲህ በቀጣይ ቪዲዮ ደግሞ 90 ቅጥር ቆርቆሮ የእንጨት ቤት እሰራላችኋለሁ። እንዲሰራላችሁ የምትፈልጉ ሰዎች የእንጨቱ ይሰራልን እያላችሁ ኮሜንት አድርጉ።
የምሰራላችሁ ይሆናል። እስከዛው ቸር ሰንብቱልኝ። አመሰግናለሁ።